ሰላም ጤና ይስጥልን እንዴት ናችሁ? ወደ ቻናሌ ቤተሰቦች የዛሬውን መረጃዎች ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አርቲስት ሰላም ተስፋዬ ታማ ሆስፒታል መግባቷ ተሰምቷል። አርቲስት ሰላም ተስፋዬ ከ30 በላይ ፊልሞች ላይ የተሳተፈች ሲሆን ከተሳተፈችባቸው ፊልሞች መካከልም ጥለፈኝ፣ 97፣ የአራዳ ልጅ፣ ቢሆንስ የመሳሰሉት ተጠቃሽ ናቸው። ወደዚህ ሙያ ለመግባት እጅግ በጣም ብዙ ውጣ ውረድና መሰናክሎችን አልፍ ያለው የምትለው አርቲስቷ ከዚህ በኋላ የሚመጡ ወንዶችም የሆኑ ሴቶች ባለሙያዎች ላይ መደገም አለበት ብዬ አላስብም ትላለች። ሁሉም ነገር እየቀለለ መምጣት አለበት። ግዴታ ትልቅ ደረጃ ለመድረስና አክትረስ ለመሆን ብዙ ውጣ ውረዶችን ማለፍ አለባቸው ብዬ አላምንም ስትል በቅርቡ ባደረገችው ቃለ ምልልስ ገልጻለች። ብዙ ውጣ ውረድ ሳይገጥማቸው አርቲስት የሆኑ ሰዎች ጎበዞች አይደሉም ብዬ አላስብም ትላለች። ሁሉም ሰው የሚሄድበት መንገድ አለው። ዋናው ነገር የምትፈልገው ነገር ማስቀደም ነው ስትልም ሀሳቧን ትገልጻለች። አርቲስት ሰላም ተስፋዬ በቅርቡ ባደረገችው ቃለ ምልልስ ዝነኝነትና የፍቅር ግንኙነትን አንድ ላይ ማስኬድ ከባድ ሊሆን ይችላል ወይ ተብላ ለተጠየቀችው ጥያቄም አዎ በጣም ከባድ ነው። ነገር ግን ፌመስ ስለሆንክ ስላልሆንክ ብቻ ሳይሆን በአጠቃላይ ሪሌሽንሺፕ ከባድ ነው። ምክንያቱም ወንዱም ሴቷም የተለያየ ማንነት ነው ያላቸው። ሁለቱም የተለያየ ቤተሰብ ነው የሚያሳድጋቸው። በተለያየ ማህበረሰብ ክፍል ነው የሚመጡት። በዛ ላይ ለረጅም ጊዜ ይኖርክበት የራስ ማንነት አለ። ከዛም ሁለት ሰዎች አንድ ላይ መኖር ይጀምራሉ። የተለያየ ሀሳብ፣ የተለያየ አስተዳደግ ያለው ሰው ደግሞ አንድ ላይ መኖር ሲጀምር በጣም ከባድ ነው ስትል ሀሳቧን ገልጻለች። በዚሁ ቃለ ምልልስ በህይወትሽ እንደ ስህተት ቆጥረሽው ነገር ግን በጣም የተማርሽበት ነገር ምንድነው ተብላ ለተጠየቀችው ጥያቄም ወደዚህ ሙያ ከመጣሁና አንዳንድ ስራዎችን ከሰራው በኋላ ብዙ ኦፖርቹኒቲዎች ገጥመውኛል። እነሱንም ሳልጠቀምባቸው ቀርቻለሁ። ልጅነትም አለማስተዋልም ነበር ብላለች። በዛ ላይ ይሄኛውን ስራ በሰራ ያንኛውን ስራዬን ያበላሽብኛል የሚል ፍርሃት ስለነበረኝ ብዙ ስራዎችን ሳልሰራ ቀርቻለሁ ትላለች። ነገር ግን ያንን ማድረጌ አይቆጨኝም፣ ምክንያቱም አሁን ላይ ብዙ ተምሬበታለሁም ትላለች። አሁን ላይ ያንን ነገር ማድረግ እንደነበረብኝ ስለማስብ አሁን የሚያጋጥሙኝን እድሎች በሙሉ እንድጠቀም አድርጎኛልም ብላለች። አርቲስት ሰላም ተስፋዬ ስለ ትዳሯ ሁኔታና ስለ ፍቅር ህይወቷ በተጠየቀችው ጥያቄ ላይም በሰጠችው ምላሽ የመጀመሪያ የፍቅር ጓደኛዬ የልጅ አባት ነው። የፍቅር ግንኙነት የጀመርነው በ18 ዓመቴ ነበር ያለችው አርቲስቷ ዋናው ፍጻሜው ሲያምር ነው እንጂ ረጅም ዓመት በፍቅር ስለቆየ የተሳካ ትዳር ይኖርሃል ማለት አይደለም ብላለች። ፍቺ የሚለው ቃል ብዙ ደስ አይለኝም፣ እናም መለያየት በሚለው እንያዘው ስትልም ገልጻለች። ሁሉም ሰው የራሱ የሆነ ገደብ ይኖረዋል። ትዳር አንድ ሰው ብቻ ሳይሆን ሁለቱም ሰዎች የሚሞክሩት ጉዳይ ነው። ከተለያዩም በመለያየታቸው ተጠያቂ የሚሆኑት ሁለቱም ናቸው ትላለች። እኛም የተለያየ ነው ተጣልተን ሳይሆን ስላልተግባባን ተነጋግረንና ተስማምተን ነው የተለያየ ነው። የልጅ አባት በጣም ጥሩ ሰው ነው። ከተለያየንም በኋላ በጣም ጥሩ አባት ነው ስትል ስለ ቀድሞ ባለቤቷም ገልጻለች። አያይዛም ብዙ ሰዎች ውሳኔዎችን ሲወስኑ ደስታቸውን የሚያጡ እየመሰላቸውና ይህንን ነገር ባጣ እጎዳ ይሆናል በማለት ለውሳኔ ይቸገራሉ ትላለች። ስለዚህ ደስታችንን ሊያመጣልን የሚችል ነገር ካለ መወሰን አለብን። በጊዜው ልንጎዳ እንችላለን፣ ነገር ግን ሁሉም ነገር ያልፋል ስትልም ሀሳቧን አክላለች። ሰላም ተስፋዬ ስለ ልጇ ስትገልጽም የምትኖርለት ነገር ሲኖርህ ደስ ይላል። በህይወቴ ብዙ ስራዎችን እንድሰራ ያደረገኝና ህልሜን እንድኖር ያደረገኝ ልጄ ነው። እኔ ልጅ ከመውለዴ በፊት ግድ የለሽ ነበርኩኝ። የምኖርለት አላማም አልነበረኝም። ዝም ብዬ የምኖር አይነት ሰው ነበርኩ ትላለች። ልጅ ከወለድኩ በኋላ ግን አላማ እንዲኖረኝ የማደርጋቸውን ነገሮችም አቅጄ እንዳደርግ አድርጎኛል ትላለች። የማስበውንም ነገር ለማሳካት ጥግ ድረስ እንድሄድ አድርጎኛል። እናም ልጅ ካለመኖር ወደ መኖር እንድትመጣ ያደርጋልም ብላለች። በመጨረሻም በእድሜ የምትበልጪውን ወንድ ታገቢያለሽ ወይ ተብላ ለተጠየቀችው አነጋጋሪ ጥያቄም እስከ 5 ዓመት ድረስ የምበልጠው ከሆነ ችግር የለውም፣ ዋናው እድሜ ሳይሆን ፍቅር ነው ስትል ሀሳቧንም ገልጻለች። እናም አርቲስት ሰላም ተስፋዬ ትላንት ያልተጠበቀና አስደንጋጭ ነገር ገጥሟታል። አርቲስት ሰላም ተስፋዬ ታማ ሆስፒታል መግባቷም ተሰምቷል። ከትላንት ጀምሮ ሳማሪታን ሆስፒታል ተኝታ ሕክምናዋን እየተከታተለች እንዳለችም መረጃዎች ደርሰውናል። በመጨረሻም ሰላም ተስፋዬ የሰራችባቸውን ፊልሞች እንጋብዛችኋለን። መልካም ጊዜ።